ሰላም እንደምን አላችሁ ተመልካቾቻችን። በዚህ ሰሞን ያገኘናችሁ መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን። ሰሞኑ አንድ አሳዛኝ ጉዳይ ተሰምቷል። ይህም ከአርቲስቷ ሀና መርጻድቅ ጋር የተገናኘ ነገር ነው። ብዙዎቻችን ሀና መርጻድቅ እና ነብዩን በሶሻል ሚዲያ ላይ እናውቃቸዋለን። እነዛም ደግሞ በፊልም ስራዎቻቸው እጅግ በጣም በኢትዮጵያ ውስጥ ታዋቂ ናቸው ማለት ነው። ሀና መርጻድቅ ብዙ ፊልሞችን ሰርታለች በኢትዮጵያ ውስጥ ብዙ ታዋቂ አርቲስቶች ጋር ማለት ነው። እንግዲህ እነዚህ ጥንዶች መገኛቸው ከጅግጅጋ ሲሆን እሷ የተማረችው አዲስ አበባ ዩኒቨርሲቲ ስትሆን ባሏ ነብዩ ደግሞ የተማረው አዳማ ዩኒቨርሲቲ ነበረ። እሷ የተማረችው ከጥበብ ጋር የተገናኘ ነገር ነው። ጥበብና ስነ ጽሁፍ እና ወደ አርት የሚጋብዛት ነገር ነውና ብዙ ፊልሞች ሰርታለች። እነዛውን ደግሞ ብዙ ዘፈኖች ላይ የዘፈን ክሊፕ ላይ ሞዴል ሆናም ሰርታለች። እና እንግዲህ ሰሞኑን አንድ ከባድ ሀዘን እንደገጠማት ነው በተለያዩ ሚዲያዎች እየተነገሩ የሚገኙትና ከባዱ ሀዘንም ላይ ደግሞ ለቅሶ ፎቶ ወጥቷል ማለት ነው። በቤተክርስቲያን ውስጥ ሆና በቀብር ላይ በጣም በኃይለኛው ስታለቅስ ነበረ ይህ ፎቶ ከሶሻል ማህበራዊ ሚዲያ የተገኘውና በዚህ ቪዲዮም ላይ ደግሞ ምን ተከስቶና ምን አርፎ ነው ማን ያረፈው የሚለው ነገር ብዙዎች ዘንድ እጅግ በጣም ነገሩ ማን ነው የሚለው ነገር ብዙዎችን አጓግቶ ነበረና ከታማኝ ምንጮቻችን ለመለየትና ለመረጃውን ያገኘነው መረጃ አባቷ እንዳረፈ ነው። ሀና መርጻድቅ አባቷ አባ መርጻድቅ እንዳረፉ ነው ብዙ መረጃዎችን የወጡና ሀና መርጻድቅ እግዚአብሔር ያጽናሽ፣ እግዚአብሔር ብርታቱን ይስጥሽ ለማለት እንወዳለን። ከዛ ውጪ በሐሰተኛ ማህበራዊ ሚዲያዎች አንዳንድ ሐሰተኞች ሌላ የቅርብ ሰው እንደሆነ እንደ ባሏ ማስመሰል ሲያወሩ የነበሩ ብዙዎቹ ነበሩ ማለት ነው። ሀና መርጻድቅ አባቷ ነው ያረፈውና ነፍሳቸው የአባቷን ነፍስ በአጸደ ገነት ያኑርልን እያለን ከዚሁ እኛም የተሰማን ሀዘን መግለጽ እንፈልጋለን ማለት ነው። ሀና መርጻድቅ ኢትዮጵያ ውስጥ በአሁኑ ሰዓት ታዋቂ ከሚባሉ አርቲስቶች እጅግ በጣም ቀደምተኛ ነች ወይም ደግሞ ግንባር ቀደማ ነች ማለት ይቻላል። እና እንደዛም ባሏን ደግሞ በፊልም አርቶች እንደዛም ዳይሬክት በማድረግ እንደዛም በትወና በጣም ይታወቃል። ነብዩ በማህበራዊ ሚዲያዎችም ላይ ደግሞ ተጽዕኖ ፈጣሪ ከሚባሉ ሰዎች ናቸው እና ጎበዝ ወጣቶች ናቸው። ተራራቸውም እጅግ በጣም የሚያምር ከልጅነታቸው አብሮ ድሮ እንደተማሩና ከዛ ጊዜ ጀምሮ እስካሁን አብሮ እንዳሉ ነው እና ፍቅራቸውም ብዙ አመት በላይ የዘለቀ እስካሁን ያለና አሁን አንድ ልጅ ያላቸው አንድ ወንድ ልጅ ያላቸው በተለያዩ ማህበራዊ ሚዲያ ላይ እንግዲህ ሲወራ የነበረውና ባሏ አርፎ ነው ምናምን የሚሉ ወሬዎችም ነበሩ። እንደዚህ ውሸት እንደሆነና አባቷ እንዳረፈ ነውና አባቷም ደግሞ የሃይማኖት አባት እንደነበሩና ቄስ እንደነበሩ ነው የሚነገረውና አባቷ አርፎ ከባድ ሀዘን ውስጥ እንዳለች ነው ይሄ ፎቶ ሲወጣ በብዙ ማህበራዊ ሚዲያዎች ላይ ሲዘዋወር ነበረ። እኛም በዚህም ደግሞ የተሰማንን ሀዘን መግለጽ እንፈልጋለን። እጅግ በጣም እንወድሻለን፣ እናደንቅሻለን። በጣም ደግሞ ትሁት ልጅ ነች ሀና። በእውነት ነው የምነግራችሁ ብዙ ሶሻል ሚዲያ ብዙ ማህበራዊ ሚዲያዎችም ብዙ የተለያዩ ቴሌቪዥኖች ላይም ስትመጣም ደግሞ ስታወራ ንግግሯ ሁሉ ነገሯ በጣም ጨዋ ትሁት የሆነች ልጅ ባሏም እንደዛ ነው። ለስራቸውና ሌላ ነገር ውስጥ የማይገቡ ሁሌም ስራቸው ላይ የሚያተኩሩና ከጊዜ ወደ ጊዜ ደግሞ ትልቅ ለውጥ እያሳዩ የመጡ ጥንዶች ናቸው። በጣም ፍቅራቸው ያላቸው ፍቅር ያላቸው ከሰዎች ጋር ያላቸው መግባባት እውነትም የሚያስቀናና ሌሎች ሰዎችም ምን አለበት እንደነሱ ብንሆን ብሎ የሚመኙ አይነት ሰዎች ናቸው። እጅግ በጣም ደስ የሚሉ ጥንዶች ናቸው። በዚሁም ሀና አሁንም በድጋሚ ፈጣሪ ያጽናሽ፣ ወደ ቀድሞ ደስታሽ መልስሽ፣ በዚሁ የቤተሰብ ሞት በዚሁ ይብቃ፣ እግዚአብሔር በዚሁ ይብቃ ይበላችሁ ለማለት እንወዳለን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። ቶሎ 1000 ሰብስክራይብ መግባት አለብን። ሁላችሁ ይህን ቪዲዮ የምትመለከቱ ሰብስክራይብ ማድረጋችሁን እንዳትረሱ። ቶሎ 1000 ሰብስክራይበር እንግባ በፍጥነት።